እንግዲህ ቴዲ አፍሮ እንደተናገረው አልበሙን ለመልቀቅ እንግዲህ ቀኑን ሁሉን ነገር ተናግሮ ጨርሷል። ሐሙስ 8 ሰዓት አካባቢ እለቃለሁ በራሴ ዩቲዩብ ቻናል ብሏል። እናመሰግናለን። ለማንኛውም እንግዲህ የድሮ ኢትዮጵያውያኖችን እየጠራ ኢትዮጵያን ትልቅ ቦታ ያደረሷትን ንጉሠ ነገሥት ለምሳሌ እንደነ አፄ ምኒልክ እንደነ ቴዎድሮስ እንደነ ኃይለ ሥላሴ አይነቶችን በጣም ብዙ እኛ ማናቃቸውን እንትኖች እየጠሩ የነሱ ደም ያለባት ኢትዮጵያ ናት። በእነሱ ደም የቆመች ሀገር ናት። ኢትዮጵያ በጣም ትልቅ ሀገርና ትልቅ ቦታ ከሚሰጣት ሀገር አንዷ ናት። እና ኢትዮጵያን እንግዲህ በመተባበር ወደ ድሮዋ ቦታዋ መመለስ እንችላለን። ኢትዮጵያን ደግሞ እንመልሳታለን አንድ ከሆነ። ነገር ግን አሁን ያለችው ኢትዮጵያ በቃ እንትን ናች፣ ልክ አይደለችም። ፖለቲካው እንትን ብሏል። ስራ አጥ በዝቷል። ብዙ ወጣቶች ስራ እየሰሩ አይደለም። መንገዱን የሚያሳያቸው የለም። ተምረው ብዙ የተማሩ ሰዎች በየቤታቸው ነው እየዋሉ ያሉት። ነገር ግን ለነዚህ እኛ ደግሞ ኃላፊነት ወስደን ቦታ ማሳያዝ አለብን። መንገዳቸው ማስተካከል አለብን። ሀገራችን ብዙ አይነት ነገር ማድረግ አለባት። ለልጆቻችን ጥሩ ታሪኮች አባቶቻችን እንዳሳለፉን ጽፈን ማሳለፍ አለብን እንጂ አለባለዛ አገሪቷ በዚሁ ከቀጠለች አስቸጋሪ ስክራች ውስጥ ነው ያለችው በማለት ነበር እንግዲህ መግለጫውን እየሰጠ ያለው። በተለይ ሚኒሊክ ያመጣው ነገር ሰው ነው እሱም ያመጣው። እኛም እንደ ማንኛውም ሰው ታሪካችን ጽፈን ማለፍ አለብን እንጂ ገና እኔ ያለኝ አህያ እኔ ከሞት ሰርዶ አይብቀል አለች እንደሚባለው ተረት ሁሉ መሆን የለበትም። ዛሬ እኛ ጥቂት ሰዎች ብቻ ነን እንደ ልባችን መኖር የምንችለው እንጂ ብዙ ሰዎች እንደ ልባቸው መኖር አይችልም ብሏል።